ከፍቶኛል። እናትም አባትም ከቶኛል። ጉልበቴን በልተው እንደ ሻማ የቀለጥኩለትን ቤተሰብ ክዳናከቱ ከተውኛል። እንደ ሻማ ቀልጫለሁ። ባዶ ሆኛለሁ። ወንድሞቼም እናትም አባቴም ባለቤቴም ሁሉም ከቶኛል። ከልጅነት ጀምሮ የለፉ ጉልበቴን በልተውኛል። የምነግረውም የማወየው የለም። ብቻዬን ነኝ። ለማንም እንደምነግረው ለማን እንደማወየው ማለት ወንድሞቼ ጉልበቴን በሉኝ። አባቴ ካደኝ። ባሌም ሰደበኝ። ትርፉ ማዲያት ሆነ። ትርፉ መበለዝ ሆነ። ችግሩ እኮ እናንተ አትሰሙም። ገንዘብ አትላኩ። እኔ እኮ ስንት ሰው ነው የሚነግራችሁ? አሰሙማ። ትልኩ በአንድ ሰው ትልኩ እና ስወርዱ በሉብኝ። እንደና ምን ያርጉ እነሱ የሚመስላቸው አረብ ሀገር ወደ እነሱ አስቀምጡ ተብሎ የሚላከው ገንዘብ ሌላ፣ በኪሳቸው ደግሞ ሌላ። እንደዚህ ቁጥር አድርገን የምንይዝ ነው የሚመስላቸው። እንደዛ ነው የሚያስቡት። አያውቁትም። መጥቶ ያየ ሰው ምናምን ካልሆነ ዝም ብሎ እዛ የሚኖር ከሆነ የቀን ገቢ ዝም ብሎ በየኪሳችን የሚሸጎጥ 1000 ሪያል ምናምን ወደ እነሱ የምንልከው አስቀምጡ እያልነው ትርፍ ምናምን ነው የሚመስላቸው። እንደዛ አታድርጉ። በቃ በባዳ ማስቀመጥ ይሻላል። አሁን ላይ እውነቴን ነው። በቃ ሌላ አካል ማስቀመጥ ይሻላል። ቤተሰብ ምናምን አንዴ ወንድሜን ስትይ፣ ታላቅ ወንድሜን፣ ታናሽ እህቴን፣ አክስቴን፣ አጎቴን፣ እናቴን፣ አባቴን ስትይ በባዶሽ ወርደሽ ጭልል ነው የምትይው። በቃ አስቀምጡ ዝም ብላችሁ ገንዘባችሁን። ስወርዱ በቃ እያያችሁ ማን የተጎዳ ነው፣ ማናት እናትሽ ናት ወይስ አጎትሽ ነው፣ ማን ነው የተጎዳው ብለሽ አይንሽ ያየውን አካል ትረጃለሽ። እስካላየር ድረሽ ግን ለማንም አትስጭ። ለማንም በቃ ዝም ብለሽ ስሪ ለራስሽ። ስኳር ሌባው ሁላ እዚህ መጥቶ እኮ ነው አሁን አፈቀርነ ምናምን እያላችሁ የምትጃጃሉብን። እውነቴን ነው። መጀመሪያ ግን ስኳር ጠግባችኋል። አሁን እንደልባችሁ አገኛችሁ። እዛ እናታችሁ እንግዳ ሲመጣ አንዳንድ የማፈላው ብላ ትገዛለች። እናንተ ቀማችሁ ትጨርሱታላችሁ። እውነቴን ነው። አቤት የኔማ ቅሜ በዚህ እኮ ተለድሟል። በዚህ አንዱ 3 ፍሬ ያሉ በዚህ ጋርም እንደዛው በዚህ እስከ አፍንጫዬ ነው እንደዚህ ስለምደረግ በልታን በፍጹም እኔ ያልበላው በትራቅ አርጊ ከፈለግሽ ካገኘሽብኝ አሉ። ይሄ እኮ አቤት ጅልነት! ይሄ እኮ እንዳለ ይሄ እኔማ ሌባ ነበርኩ። በቃ አያርፍም እጄ። የምትፈልጉትም ሰው እየደወለ ካስቸገራችሁት ብር አበድረኝ እባክህ ተቸግሬያለሁ እባክህ በሉት። ከዛ በኋላ አይደለም ሊደውል ስልካችሁ ራሱ ከበደ ወይ አስጨናቂው ብሎ ነው ሴቭ የሚያደርግ። በቃ እንደዚህ ነው የሚያወጣው። እኔ እኮ አሁን ስልክ ማልመልስልህ በጣም ስለተጨናነኩ ነው። አበድረኝና ላውራ በሉት በቃ። ከዛ በኋላ ልም ነው። ፈልጉትም ሰውየውን አትፈልጉትም ብቻ ካጨቃጨቃችሁ ብር በሉት። ከዛ ብር ብሎ ነው እንደ ብር የሚጠፋው። ኢትዮጵያ ከለምለሚቱ ሀገር ቁጭ ብላችሁ የኛን ገንዘብ እየደመራችሁ እያባዛችሁ እያብሰለሰላችሁ አይምሯችሁን የምታጨናንቁ ሰዎች፣ ቆይ ስራ ነገር የለም ፈለግለግ አድርጋችሁ ስራ ፈልጋችሁ አገቡ። ሌላ ስራ የላችሁም፣ ሌላ አላማ የላችሁ። ምን አገባችሁ? የኛ ገንዘብ በዶላር ቢባዛ በዜሮ ቢወጣ በ1000 ይባዛ በምንም ይባዛ ምን አገባችሁ? አሁን ነው እኔ አይደለም አሁን ገንዘብ ሳይኖረኝ ቢኖረኝ ራሱ ምን አገባችሁ ነው። ስንመጣ ማን ተቀበለው፣ የት ደረሰ፣ ገንዘብ ማላከለት፣ በየት ወጣ፣ ምን ላይ ነህ ያልተባለ ሰው አሁን ገንዘብ እኮ የለኝም እንደው ሳይኖረኝ በዚህ ወጣ እንዴ ብሎ ምን በቃ ተው። በየት በማላከ በእንትና ስንት ገንዘብ አለው፣ በእንትና ስንት ልኳን ምን አገባችሁ? በማን ቢላክ ስመጣ በማን እንደመጣው ጠይቃችሁ ቢሆን እኮ አሪፍ ነበር። አሁን እኮ ብር የለኝም። እንደው ሳይኖረኝ ስለኔ እንደዚህ ማሰብ ከጀመራችሁ ሲኖረኝ የት ልገቡ ነው?
ስራ ምናምን ነገር የለም። ሌላ መኸር ምናምን አልደረሰም። ጤፍ አጨዳ፣ ውቂያ ምናምን የመሳሰሉት እርሻውንም ከርሱት። ምንም ብሉ ደርድሩ፣ ምን በሉም የሜዳው ማይሆን ከሆነ በጓሮ ምናምን በቃ ስሩ ሌላ ስራ። ሰው እንትን ላይ እንድትክል አትበሉ። የለም ጣውሊ ልውለደው። በዚች ምድር እኔ አልጠገብ ያለኝ ነገር ቢኖር የማታ ስልክና የጧት እንቅልፍ። የኔ ማራታዎች እውነቴን ነው። ከሁለት አንዳቸውን ለመጥገብ አንዳቸውን መተው ያስፈልጋል። ግን የቱን ጧት ሲሆን በቃ የማታውን ስልክ እከዳለሁ ብዬ እንትራለሁ። ሲመሽን ምን እንቅልፍ ምን ያረጋን? ወንድ ልጅ ከተኛ አይረባም ብዬ ደግሞ አይምሮዬን አሳምናለሁ። ምን ላርግሽ? ሁለታቸውም ደግሞ ናቸው። ሴት ልጅ የሚያስቃትን ወንድ ትወዳለች። እውነቴን ነው። ግን ይሄ ብቻ በቂ አይደለም። ከሚያስቃት ይልቅ የሚያስለቅሳትን በጣም አብዝታ ትወደዋለች። እንዴት ለምን ማለት እንዳትለኝ። ይሄን እሷና አስለቃሿ ብቻ ናቸው የሚያውቁት። ከዚህ ውጭ እኔ ምንም ማውቁት ታሪክ የለኝም። ነገር ግን እሷ አንዱን እያለቀሰ የሚያስለቅሳትን ትከተላለች፣ አንዱ ደግሞ የኔ ፍቅር እያለ ሬስፔክት ለማድረግ ይሞክራል። ነገር ግን አትፈልገውም። በቃ ኧረ ተውኝ። ማስተዛዛኝ ሆነ ነው የምትቀረው ቄቄጥ እየተከተልክ። ጀንበር ወጣ ሳይ ማልዳ ከሰማይ ሶስ ሆናብኛለች ምናምን ረንጃለኝ ናፍቃኛለች ረንጃለኝ ሆዴን በላይ ረንጃለኝ የኔ ውድ ብር ረንጃለኝ ፈቅርሻለሁ ረንጃለኝ የኔ ስንጃ ረንጃለኝ ረኔ ስንጃ ረንጃለኝ ኑሮ ተወደደም ረንጃለኝ የታባት የልግባ ረንጃለኝ ካርቸሌውን በዛ። ሀበሻ እንደ ፈረንጅ ወይም እንደ ውጭ እንደ ነጭ ዜጋ ለመኖር በጣም ብዙ ይቀረናል። በጣም ብዙ የልጅ ልጃችን ራሱ አይደርሱም። አይደለም እንደ ነጭ ሀበሻ እንደ ሀበሻ መኖር ራሱ አቅቶታል። አይሆንላችሁም። አትንጠራሩ። እንደ ሀበሻኛው ዝም ብላችሁ ተጋቡም ተግባቡም ተፋቀሩ። እንደ ውጭ እንሆናለን እያላችሁ አትበጥረቁ፣ አትቀደዱ። እኛ ግራ ተጋባን እኮ አሁን። ፊታችሁ ጅንጅብል ደግሞ ሰው ፍጥረት መሳደብ ብቻ ተው፣ ጥሩ አይደለም። እውነቴን ነው። መጀመሪያ እንደ ሀበሻ እንሆንና ራሳችን ከሆነ በኋላ ነው የሰው ሌላ መሆን የምንችለው። ሰው እንዴት የራሱን ሳይሆን ከሌላ ጥርቆስ ይላል? ቶ አቤት ፍቅር በሀበሻ እንደ ፍቅር በሀበሻ የተጃጃለ የለም። እውነቴን ነው። አብዛኛዋ ሴት ልጅ የሚያዳምጣት ሰው አጥታ ድፍን ሌሊት አዳሜ በተኛበት እሷ ቁጭ ብላ ያለቀሰችበት ሰዓት አለ። እውነቴን ነው። አሁንም ጭምር የሚያለቅሱ ሴቶች አሉ። ለምን ሰው እንዲያዳምጣችሁ ትጠብቃላችሁ? ለምን ፈጣሪ ጋር መነጋገር አትጀምሩ? ለምን ወደ እሱ አትዞሩም? ሰው ያዳምጠኛን፣ ሰው ይረዳኛን፣ ሰው እንደዚህ ይለኛን፣ ሰው አይከዳኝም ብላችሁ ለምን ታምናላችሁ? እውነቴን ነው። ትክክለኛ ትስስር ወደ ፈጣሪ ጋር አድርጉ። እሱ ጋር መተሳሰር ከጀመርሽ መስራት ባለበት ሰዓት ትሰሪያለሽ፣ መተኛት ባለበት ሰዓት ትተኛለሽ። እውነቴን ነው። ሰው ስታምኚ ግን ያለ ጊዜሽ ከርበሽ ትሞቻለሽ። ሚዲያ ላይ ያለ ጸብ ግን እኔም ብቻ ነው የእውነት አይመስለኝ ብሎ የቀረው። እውነቴን ነው። ምንም ያክል ቢጨቃጨቁ ቢላቀሱ ደም ቢፋሰሱ እንኳን ፍራንክ ነው የሚመስለኝ። እውነቴን ነው። ዝም ብሎ ለሰው ብቻ ነው የሚመስለኝ። እኔ ሚዲያ ላይ የሚጣላ ሰው የምር አይመስለኝም። በውጭ ዓለም እኔ እንጃ አንገታቸውን ቢቆራረጥ ራሱ እንጃ ኤዲቲንግ ብዬ የማምን ሰው ነው እኔ። አላምንም ሚዲያ ተጣሉ ምናምን ብሎ ቢታረቁ ሚዲያ ቢጣሉም ደም ቢፋሰሱም እኔ ቢያለቅሱም ቢሉም እያጀሉን ነው የሚመስል። እውነቴን ነው። እኔ ጭራሽ አላምናቸው፣ በፍጹም አላምናቸው። በግል ህይወታቸው በሰዎቹን በግል ማቃቸው ወይም በግል ማወራቸው ምናምን ሆኖ በውስጥ ሂጄ ጠይቄ አጣርቼ ላምን ካልሆነ በሚዲያ ወጥቶ እንዲህ ብሎ ገሎኝ ገሏት ብሏት እኔ አላምንም። በቃ ጭራሽ አይመስለኝም፣ አያምነኝም። እኔ እኮ ችግር የለውም ለጊዜው ሊያሳዝኑኝ ይችላሉ፣ ግን ልቤ አይቀበልልኝም እንዴ። ማታ እምንተኛው እኮ ጧት እንደምንነሳ እርግጠኛ ሆነን አይደለም፣ ተስፋ ስላለን ነው። በነገራችን ላይ እንቅልፍ እንደ ሌሎች ነገሮች እንደ ሌሎች ችግሮች ከዓመት አንድ ጊዜ ወይም ከወራት አንድ ጊዜ ቢመጣ በጣም ያስፈራ ነበር። እውነቴን ነው። አሁን ግን ለመድ ነው። ማታ ተኝቶ ጧት መነሳትን ለመድ ነው። መቅረት ምናምን ያለ አይመስለንም። ሌሊት 6 ሰዓት ላይ ዝም ልንን እንችላለን። በዛው ተለመዳ። ችግራችሁንም በቃ ዝም እንደዚህ ልመዱት፣ ተላመዱት እንጂ አሁን እንቅልፍ
ከብዙ አመታት በኋላ አንድ ቀን ቢመጣ የዛሬ ቀን በሰላም አሳለፈኝ፣ የዛችን ቀን የማንሰራው ጉድ የለም ፈጣሪ ሆይ የዛችን አንጋት የዛሬን ብቻ እንል ነበር። ግን ሁሉ ጊዜ ስለሚመጣ ጧት መነሳትን ሁሉ ጊዜ ለመድ ነውና ዝም ብሎ አይድ ሆነብን። ለዚህ አሁን እንቅልፍ እንደተለመደ ሁሉ ችግሮቻችሁንም ልመዱ። ትናንሽ ችግር ትላልቅ ሊመጣ ዝም ብለሽ አሁን እኮ ያንም ብሶተኛ ገመዱን እንቅ ያንም ክሎሮክሱን ብጥብጥ ማንም የሚያዋጣሽ ነገር የለም። ከችግራችሁ ላይ የሆነ ትንሽ ችግር ነበር ግድንግድ የሚያል ችግር አድርጋችሁ አካበዳችሁ ትሄዳችሁ። በቃ እዚች ዓለም ተንሳፈፋችሁ አትመለሱም። እንደገና ስራዬን አስተካክላለሁ ብሎ መምጣት የለ ምን የለ ሄደሽ እዛው እንደ ፍርድ ትሆኛለሽ። ስለዚህ ልመዱ። ችግር ይለመዳል። ምንም እንግዲህ ያው ችግር ቢለመድም ራሱ ችግር ስለሆነ ግን ያው መልመድ ይሻላል ካለ መልመድ። የእናትሽንም ጉልበት ስሜ የአባትሽንም ስሜ እስክስ የኔ ቆንጆ እስክስ ደማማዬ እስክስ የኔ አበባ እስክስ የኔ ቆንጆ ጥሎሹንም አቅርቤ በፈረስ ጋልቤ እስክስ የኔ ቆንጆ አቤት እስክስ የኔ አበባ አለል እስክስ የኔ ደባካ ድንቦክቦካ እስክስ የኔ አበባ እስክስ አበባ አረማዝ የማዘርንም ጉልበት ስሜ የፋዙካንም ሳምሳም አድርጌ ልጃችሁን ስጡኝ ብዬ እስክስ የኔ አበባ እንደዚህ ነው የሚባለው። በቃ እናንተም ዜማውን ቀየር አድርጋችሁ ስሩ። በቃ እንደኔ ይሄ ነው ለውጥ።